ይሄ ፎይ ባልጮምላቃ አለ ሶነኝ ይሄንን ሲሰሙ ይሳለቁብናል ምናምን በነብያችን ላይ ታዲያ ራሱን የሚስት ከሚስት ሳይገናኝ ብቻውን ወሲብ የሚያደርግ ከዛ ጆሮው ላይ ሰይጣን እንደሸና የሚናገር ምንድነው? ይሄን እንደ ነብይ ብላችሁ ትከተላላችሁ? ራሱን ለማጥፋት ተተራራ ላይ ለመውደቅ የሚጠር ቡኻሪ 6982 ላይ ይሄ ታዲያ ጤናማ እኮ አይደለም። እንኳን ነብይ ተብለው ሊከተሉት ይቅርና አማኑኤል አስራችሁ አሁን ቢኖር አይምሮኩምና ያ አሽረፈል ከልቅ ፊዳካ ሐቢ ወኡሚ ያ ረሱላላህ። እንዴት ብትደፍር ነው ነብያችን የምትሳደበው? ይህን ኃይል ማይምነት ለምን አስፈለገ? የኛን ሃይማኖት ዝቅ ለማድረግ ብለህ ራስን ዝቅ እያደረክ ነው። አንተ ደደብ መሆንን እያሳወክ ነው። አንተ ማህይም ያልተማረ መሆንን እያሳወክ ነው። ምንም ነገር የምታጎልብን ነገር የለም። ራስክ ጎደሎውን ትቀራታለህ እንጂ ልንገርክ ነብያችን ሰለላሁ ዐለይሂ ወሰለም መጥፎ ነገር ቢሰሩ ኑሮ እንኳን ዓለም ላይ ያለው ሙስሊም ሁለት ሰው አይከተላቸውም ነበር። የራሱን እምነት ያላከበረ የሰውን እምነት መቼ ማከብረ? እሳቸው ሲነኩ ውስጣችን ነው የሚያመው።